ስለ ጌታ ልደት ከኛ ከመዳናችን ጋር በተገናኘ ዓላማው ምን ነበር? የጌታችን ልደት ብለን ስናስብ አሁን ልጆች ሰብስበን ልደት እንደምናከብረው ብቻ አይደል። ለምን ነው የተወለደው? አምላክ ሰው ስለመሆኑ፣ ክብሩን ስለመተው፣ ስለ ትህትናው፣ ሰዎችን ለማዳን ስለመምጣቱ፣ ራሱን ዝቅ ስለማድረጉ ማሰብ አለ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የዛኛው ጊዜያዊ የሆነ መፍትሄ ነው የሰጣቸው። ከግብጽ ባርነት አውጥቶ ጊዜያዊ መፍትሄ ከናን ውስጥ እንዲኖሩ ነው ያደረጋቸው። ጊዜያዊ መፍትሄ ነው። ይሄኛው ግን ዘላለማዊ። ስለዚህ የኢየሱስ ልደት ስናስብ ሰውና እግዚአብሔር የተገናኙበት፣ እንደ ኢየሱስ እግዚአብሔርን ማብራራት የሚችል የለም። ስሙ መለኮታዊ አጀንዳ ያለበት ስም ነው። ገብርኤል አምጪ ነው እንጂ አውጪ አይደለም። ለዚህ ነው ሕግም ነቢያትም ሊያብራሩለት ስላልቻሉ እግዚአብሔር እንደዚህ ያለ የምወደው ልጄ እርሱ ነው፣ እርሱን ስሙልኝ ብሏል። ኢየሱስን ስሙለት። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ትሪኒቲ ፖድካስታችን ነው ጀምረዋል። ዛሬ እንግዲህ አዲስ እንግዳ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ከጌታ ልደት ጋር በተገናኘ የተለያዩ ሀሳቦችን እየሰማችሁ እንደሆነ ተስፋ እናደርጋለን። እኛም ደግሞ ወቅታዊ በሆነ ጉዳይ ላይ ስለ ጌታ ልደት እንነጋገራለን ማለት ነው። በተለይም ከኛ ከመዳናችን ጋር በተገናኘ ዓላማው ምን ነበር፣ ኢየሱስ የሚለው ደግሞ የከበረ ስም ደግሞ ትርጓሜው ዓላማው ምን ነበር የሚሉትን ሀሳቦችን እንዳስሳለን። ዛሬ እንግዲህ ወንድማችንን ትንሳኤን ጋብዤላችኋለሁ። ከኔ ጋር ረጅም ዓመት ነው የምንተዋወቀው። ከኤሌመንተሪ ጀምሮ ረዘም ያለ ጊዜ አብረን በወዳጅነት በጣም ቆይተናል። እጅግ ምን ወደው አገልጋይ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። ሁሉ ሰላም? በጣም ደህና። እንኳን ደህና መጣ። በሁለት ነው፣ አንድ ወደ ኢትዮጵያ፣ አንድ ወደዚህ ስቱዲዮ። አንድ ወደ ስቱዲዮ ነው። አይ ነው። እንኳን ደህና መጣ ብያለሁ። እንኳን ደህና ቆየኝ። እስቲ ራስን ብታስተዋውቀን። እሺ እንግዲህ እኔ ትንሳኤ ከተማ እባላለሁ። የምኖረው አሁን በቶሮንቶ ካናዳ ውስጥ ነው። የማገለግለው በኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶ አገለግላለሁ። ከባለቤቴ ከሰላም ጋር እኖራለሁ። እንግዲህ ለጊዜው ያለው ይሄን ያለው ስለኔ። እሺ ዛሬ እንግዲህ የምናወራው ስለ ጌታችን ስለ ኢየሱስ ክርስቶስ ልደት ነው። እንኳን አደረሰ። እንኳን አብሮ አደረሰ። ስለሱ እናወራለን። በተለይም ደግሞ የመወለዱ ዓላማ ምንድን ነው የሚለው ሀሳብ ላይ በደንብ እናወራበት አሪፍ ነው። ምክንያቱም ያው ብዙ ሰዎች ገና ብሎ የኢየሱስ ልደት ተብሎ የመታሰቢያ በዓል ተብሎ በጣም ብዙ ያከብረዋል ማለት ነው። ዛሬ ላይ ግን ኢየሱስ ለምንድን ነው የተወለደው ብለህ ብትጠይቅ አብዛኛው ሰው በሚገባ ለማስረዳት ይቸገራል። ሞር ብዙ ሰው ፌስቲቫሉ ላይ፣ ምግቡ ላይ፣ ድግሱ ላይ፣ መጠጡ ላይ ምናምን ያለው ግን ጌታ የተወለደበትን ዓላማ ከመጽሐፍ ቅዱስ አንጻር ሐዋርያቶቹ ካስተማሩት ትምህርት አንጻር ምንድን ነው የሚለው ነገር አንድ ክርስቲያን በሚገባ ማወቅ አለበት። እና እንግዲህ በጣም ሀሳቡ ሰፊ ነው። ግን በጣም ወሳኝ የሆኑትን ነጥቦች እንድናነሳ ነው ዛሬ የምፈልገውና ለምን ነው የተወለደው? እንግዲህ የተወለደበት ዓላማ እንዳልከው ሰፊ ነው። በጣም ብዙ ነገሮችን መዘርዘር እንችላለን። ለመነሻ እንዲሆን የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ ያለውን ሐሳብ በተለይ ያቺን እዛች ክፍል ላይ የሆነችዋን ነገር እንደው ቃላቶቹን ወስደን በስነ ስርዓት በጥንቃቄ ቁጭ ብለን ብናጠና ሙሉ የመጣበትን ሐሳብ እና ደግሞ የሱ የመምጣቱን ኢንቴንሽን በደንብ ያብራራልናል ብዬ አስባለሁ። ምዕራፍ 1 ቁጥር 21 ላይ ያለውን ሐሳብ ስናነሳ ከኃጢአት የተነሳ ያለውን ጉዳይ ያነሳልናል። ከእርቅ ያለውን ሐሳብ ያነሳልናል። አምላክ ሰው ከመሆኑ ጋር ያለውን ሐሳብ ወይም ደግሞ ስጋ ከመሆኑ ጋር ያለውን ሐሳብ ያነሳልናል። በጣም ብዙ ነገሮችን ያነሳልናል። ክፍሉን እያየነው ማውራት እንችላለን። በደንብ ዲስከስ ማድረግ እንችላለን። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ በማለት ይናገራል። የመጀመሪያ የሚያነሳልን ልጅን ትወልዳለች የሚለውን ሐሳብ ነው የሚያነሳልን። ልጅን ትወልዳለች የሚለው ሐሳብ እንደው በእኛ አመለካከት ልክ ነው። አንድ ልጅ እናት ልጇን እንደምትወልድ መውለድ ጭምር ነው። እሱን አይነት ሐሳብ ያስይዘናል። ግን ከሌላም አንጻር ደግሞ ስንመለከተው አምላክ ሰው የሆነበት ሐሳብም ነው። ለምሳሌ አሁን እኛ ሲኖፕቲክ ጎስፕልስ የምንላቸው የማቴዎስ፣ የማርቆስ፣ የሉቃስ ወንጌል ሲነግሩን ሶስቱም ወንጌላት ላይ የጻፉልን ነገር ምንድነው? ኢየሱስ ተወልዷል እያሉ መጡና
ከነሱ ቀጥሎ ግን የተጻፈው የዮሐንስ ወንጌል ሲጽፍልን ግን ሄዶ የዘላለም አምላክ መሆኑን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል እግዚአብሔር ነበር አለንና ያ ቃል ጸጋና እውነትን ተሞልቶ በመካከላችን አደረ፣ ያ ቃል ሥጋ ሆነ ብሎ ነው የሚነግረን። ስለዚህ ተወለደ ብቻ ሳይሆን እያለን ያለነው አምላክ ሰው ሆነ እያለንም ነው። እሱንም በጣም በጥንቃቄ ማሰብ ያስፈልጋል። አሁን በጣም ብዙ ጊዜ እኛ የምናስበው የጌታችን ልደት ብለን ስናስብ አሁን ልጆች ሰብስበን ልደት እንደምናከብረው ብቻ አይደለም ማሰብ ያለብን። አምላክ ሰው ስለመሆኑ፣ ክብሩን ስለመተው፣ ስለ ትህትናው፣ ሰዎችን ለማዳን ስለመምጣቱ፣ ራሱን ዝቅ ስለማድረጉ ማሰብ አለብን። ስለዚህ ልደቱን ስናስብ ኖርማሊ የተወለደበትን ቀን በርዝዴይ ማክበር ወይም ልደትን ማክበር ብቻ አይደለም። አብረን እያሰበን ያለነው ምኑን ነው? አምላክ ክብሩን ትቶ ሰው የሆነበትን ቀንም እያሰበን ነው። ክብሩን ለሱ ክብር መጣልም ጭምር ነው። ራሱን ትቶ ክብሩን ትቶ ብዙ ነገሩን ትቶ የመጣበትን ነው የምናስበው። ስለዚህ ከእግዚአብሔር ጋር መተካከልን እንደሚገባ ሳይቆጠር የባሪያን መልክ ለመያዝ የፈቀደበትን ቀን እያከበረን፣ ስለዚህ አባቱን የታዘዘበትን ቀን እያከበረን። ስለዚህ ይህንን ስናስብ ልጁ ተወለደ ስንል አሁን ገላትያ ምዕራፍ 4 ላይ ራሱ መመልከት እንችላለን። ገላትያ ምዕራፍ 4 ላይ ስለመወለዱ ያነሳልናል፣ ከሴት ስለመወለዱ ያነሳልናል። እንደው እናንተም ለማጥናት ከፈለጋችሁ ዕብራውያን 2:14ን በግላችሁ ተመልከቱት። እዛም ላይ እንደገና ወንድሞቹን ሊመስል የሚለው ሐሳብ በሥጋና በደም ተካፈለ የሚለው እሱን ሐሳቡን ላይ ያነሳልናል። እንደውም ልናነበው እንችላለን። እሺ ዕብራውያን ምዕራፍ 2 ላይ እንደዚህ ይላል። ስለዚህ ለእናንተ የገላትያ 4 ከ4 እስከ 5 ያለው ለእናንተ ሆኗል። እኛ በዕብራውያን እንሂድ። ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። ይሄ እንግዲህ የሚያሳየን የጌታችንን መወለድ የጌታችንን ሥጋ መሆን ትቶ መምጣትን የሚያሳየን ነው። እግዚአብሔር የሰው ልጆች ለማዳን ወደ ሰው ማንነት መግባት ነበረበት፣ ወደ ሂዩማኒቲ መግባት ነበረበት፣ ወደ ሰው ልጆች ሕይወት መግባት ነበረበት። እነሱን ሊመስል የሚለው ለዛ ነው ጸሐፊው። ስለዚህ ወደ ሰው ልጆች ካልገባ የድነትን ጉዞ ማድረግ አይቻልም። ምክንያቱም ቀጥለን እናነሳዋለን። አሁን በዚሁም በመወለዱም ላይ ስናነሳ አብረን ያነሳ ነው ተሰጎን ነው አምላክ ሰው መሆኑን ያነሳ ነው። ይህንን ስናነሳ በጣም በግልጽ ሁኔታ ዮሐንስ ቀደም ያነሳንበት ክፍል ላይ ራሱ ዮሐንስ ያነሳልናል። ጸጋና እውነትን ተሞልቶ በመካከላችን አደረ ይላል። ያ ማለት እንግሊዘኛ አይ ቲንክ አምፕሊፋይዱ ይመስለኛል ካልተሳሳትኩኝ። እዛ ላይ ምን ይለናል? ሂ ተበርናክል ዳሞንጋስ የሚል ቃል ነው የሚናገረው። ያ ማለት የመገናኛ ድንኳን የሚል ቃል አይደለ? የመገናኛው ድንኳን ሆነ የነበረው የመገናኛ ድንኳን እሱን ሐሳብ ያመጣዋል። ስለዚህ የመገናኛው ድንኳን ሆነልን ማለት የመገናኛው ድንኳን ቤዚካሊ ስራው ምንድን ነው? ሰውና እግዚአብሔር የሚገናኝበት መገናኛ፣ እንደ ስሙ መገናኛ ነው። ሰውና እግዚአብሔር የሚገናኝበት ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ጸጋና እውነትን ተሞልቶ በመካከላችን አደረ ሲል የመገናኛ ድንኳን ሆነልን ማለት ነው። ሰውና እግዚአብሔር የሚገናኝበት መንገዱ ሆነልን፣ ወደ አብ የመቅረቢያ መንገድ ሊሆነልን ጭምር መጣ ማለት ነው። ከኃጢአታችን ሊያድነን መጣ ማለት ነው። ስለዚህ መወለዱን ስናስብ የመገናኛ ድንኳን እንዳሰብንም ከእግዚአብሔር ጋር የምንገናኝበት የመገናኛ ድንኳን እንዳሰብን፣ ይሄ በጣም ሰፊ ሐሳብ ነው። ይሄዳል ቤተ መቅደስ ከሚለው ሐሳብ ጋር አብሮ ተያይዞ የሚሄድ በጣም ሰፊ ሐሳብ ነው። በእርግጥ ግን ሥጋ መሆኑን ስናስብ የመገናኛ ድንኳን ሰውና እግዚአብሔር የሚገናኝበት መካከለኛ መሆኑን እያነሳን መሆኑ ሊታሰብ ይገባል። በጣም ጥሩ። ስለዚህ የኢየሱስ ልደት ስናስብ ሰውና እግዚአብሔር የተገናኙበት እግዚአብሔር ያሰበውን ዓላማ ያው ትልቁ ዓላማ ብለን የምናስበው ተወልዷል፣ ከዛ በኋላ ይሰቀላል አይደል? ይሞታል፣ ከዛ ይነሳል። ግን ለመሰቀል ለመሞት መጀመሪያ ምን መሆን አለበት? መወለድ አለበት። ሞተ ስንል በስጋ ሞተ ነው የምንለው። ስለዚህ ስጋ ያስፈልገዋል፣ ሰውነት ያስፈልገዋል። ስለዚህ ያንን ሰውነት ያን ስጋ ከሰው የተካፈለበት ዕለት ነው። እሱን ነው የምናስበውና በጣም ትልቅ ሚስጥር ነው። እንደዚህ በቀላል የምናወራው ጉዳይ ሳይሆን በጣም ሰፊ የሆነ ሐሳብ ነው። የእግዚአብሔርንም ደግሞ ጥበብ ያየንበት ነው። ብዙ ሰዎች ደግሞ የሚሰናከሉበት ሐሳብ ነው።
አምላክ እንዴት ሰው ይሆናል ብሎ አንዳንድ ሰዎች ግራ የሚጋቡበትም ነገር ነው። ግን በቃ ሆነ፣ ምንም ማድረግ አይቻልም። የሆነውን ነው እኛ የምንናገረው። ማመን የሚጠይቀውም እሱ ነው አይደል? እምነት በሚታይ ነገር ላይ አይደለም፣ በማይታይ ነው። እንዴት እንደሆነ ልታብራራው በማትችለው የእግዚአብሔርን ሉዓላዊነትና ሁሉን ቻይነት ማመን አስፈላጊ ነው። እምነት እሱ ላይ ነው አይደል? እውነት ነው እንጂ በእኛ ብቃት ላይ ወይም ደግሞ የኛ አእምሮ በሚችለው አቅም ላይ አይደለም። እሱ ሎጂካል ነው፣ አንደርስታንዲንግ ነው። እምነት ከሆነ ግን ከዛ ያልፋል። በጣም አሪፍ። እስቲ ሌላም ፖይንትም እናንሳ። እንግዲህ ማቴዎስ 1:21 ላይ ያለውን ሐሳብ ነው እያየን ያለ ነው። ልጅም ትወልዳለችልና እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ይላል። ከዛ ስሙን ኢየሱስ ትለዋለህ የሚል ሐሳብ ይቀመጣል። ከድነት ጋር እንዴት ነው የሚገናኘው ሐሳቡ የሚለውን ነገር ብናይ እንግዲህ ሕዝቡን ከኃጢአታቸው ያድናቸዋል የሚለው ሐሳብ እዚህ ጋር ሲያነሳው በጣም የምገረመው ነገር ምንድነው? የሰው ልጆችን ችግር ስሩን ያገኘው ስሩ ላይ ነው የሄደው ኢሚዲየትሊ። ስለዚህ የሰው ልጆች ላለፉት ዘመናት ሁሉ ከእግዚአብሔር የለያቸው ነገር ምንድነው? ኃጢአት ነው። በሰውና በእግዚአብሔር መካከል ልዩነትን ያደረገው ሰው ለእግዚአብሔር የሞተ እንዲሆን ያደረገው ኃጢአት ነው። ስለዚህ መጽሐፍም እንደሚለው የኃጢአት ደሞዝ ሞት ነው የሚለው። ስለዚህ ትልቁ ችግር ያለው የሰዎች ህይወት ላይ በጣም ትልቁና አስከፊ የሆነ ነገር ከሰዎች ህይወት ላይ ሊላቀቅ ያልቻለው ነገር ኃጢአት ነው። ከዛ ኃጢአት ኪውር ሊያደርግ የሚችል ምንድነው? ሊያድን ሊፈውስ የሚችል መድኃኒት ነው የሆነው። ስለዚህ መድኃኒት ነው የመጣልን ነው በሌላ አማርኛ እያለን ያለው መድኃኒት ለዛ መድኃኒት ነው የመጣው ማለት ነው። ስለዚህ ያንን መድኃኒት የትኛውም ሰው መድኃኒቱን የወሰደው ሁሉ በጣም ብዙ ዘመናት ለአባቶችን ሁሉ ያስቸገረ ለብዙዎች ችግር የነበረን የሰውን ልጆች ሁሉ ታሪክ ያበላሸውን ኃጢአት የሚባለው ነገር ብቸኛ ፈዋሹ እሱ ነው። ለዚህ ነው ኢሳይያስም በምዕራፍ 53 ላይ ያነሱታል አይደለ? ኃጢአታችንን ተሸከመ አይደለ? ስለበደላችን ቆሰለ እያሉ ያነሱታል። ስለዚህ ያን ለሁሉም ትግላቸው የነበረው ከኃጢአት መዳን የሚቻልበት መንገድ ነው። ምክንያቱም የሰው ልጅ ከእግዚአብሔር ጋር የለየው ኃጢአት ነው። ያ እስካልተፈታ ድረስ ሰው ከእግዚአብሔር ጋር ሊኖር አይችልም። ምክንያቱም እግዚአብሔር ባይ ኔቸር እግዚአብሔር ማንነቱ ኃጢአትን ካየ ጀስቲፋይ ያደርጋል። ማንም ወንክ ማንም ኃጢአት ካየ ጀስቲፋይ ነው የሚያደርገው ኢሚዲየትሊ። ስለዚህ ይሄንን የአባቱን ባህሪ የሚያውቅ ልጁ ግን የሰውን ከእግዚአብሔር ጋር የለየውን ሩት ኬዝ ነው ምን ሊያደርግ የመጣው ኪውር ሊያደርገው ሊያድን ሊፈውሰው የመጣው እሱ ነው። ኦኬ ይሄንን መልሰው አንደኛ ጴጥሮስ ምዕራፍ 2 ላይ አንስቶታል። የኢሳይያስን ሐሳብ ደግሞታል ማለት ነው። አዎ ሲወለድም መልአኩ የተናገረው ነገር አለ። ታላቅ የምስራች ነግራቸዋለሁ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላቸዋል ይላልና የተወለደው መድኃኒት ነው። የምስራች የሚያስባለው እሱ ነው አይደል? አሁን እኛ ስንወለድ ያው የምስራች የሆነው ለቤተሰብ ለአባት ለእናት ነው፣ ዘራቸውን ተኩ። አዎ የኢየሱስ ግን ልደት ለዓለም ሁሉ ነው። ለዓለም ሁሉ የምስራች ነው። መልካም ዜና ነው። ሁሉም ሰው ደግሞ ቢሰማውና ቢቀበለው ደግሞ ሊያድን የሚችል በቂ የሆነ መድኃኒት ነው። እሱን ነገር መዘንጋት የለብንም። ስለዚህ ልደቱን ስናስብ መድኃኒትነቱንም ማሰብ አለብን አይደል? ምንም ጥያቄ። አሁን ብዙ ሰው ልደቱን ማክበር ይፈልጋል፣ ግን ከመድኃኒትነቱ ደግሞ ርቋል። የተጠቀመበት አይደለም። በጣም እንደውም ኢየሱስ ከተወለደበት በተቃራኒ ነው ብዙ ሰው በዚህ ጊዜ የሚያከብረው ማለት ነው። በኃጢአት ነው ሴሌብሬት የሚያደርገውና እንደውም አንዳንድ ሰው በዛ ካልተደሰተ ራሱ በዓል አይመስለውም እና ግን ኢየሱስ የተወለደው ለዚህ ለኃጢአት መፍትሄ ለመሆን መድኃኒት ለመሆን ነውና በተለይን በዓል ስታከብሩ መድኃኒቱን እየተጠቀማችሁ መሆን አለበት። እሱ ነገር በደንብ ሊሰመርበት ያስፈልጋል። ስሙ ላይ ደግሞ እንምጣ እስቲ። ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። እሱ ቀጥተኛ የዕብራይስጥ ትርጉሙ የሹዋ ነው። ኢየሱስ ማለት የሹዋ ወይም ደግሞ ኢያሱ አይደል? ኢያሱም ተመሳሳይ ስም፣ ምክንያቱም የሙሴ ተከታይ መሪ የነበረ ስለነበረ ህዝበ እስራኤላውያንን ወዴት ማስገባት ነበረበት? ወደ ከነዓን ማስገባት ነበረበት። ልክ እንደዚሁ አሁን እንደጠቀስነው የሰው ልጆች ሁሉ ከኃጢአታቸው አድኖ ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ህይወት ሰዎችን ለማስገባት የመጣ ብቸኛ አዳኝ ኢየሱስ ነው። የኢየሱስ አዳኝነትን የሚለየው
የዛኛው ጊዜያዊ የሆነ መፍትሄ ነው የሰጣቸው። ከግብጽ ባርነት አውጥቶ ጊዜያዊ መፍትሄ ከነዓን ውስጥ እንዲኖሩ ነው ያደረጋቸው። ጊዜያዊ መፍትሄ ነው። ይሄኛው ግን ዘላለማዊ ነው። የሰው ልጆች ሁሉ የዘላለምን ሕይወት እንዲያገኙ በእርሱ የሚያምን ሁሉ ደግሞ እንዳይጠፋ እግዚአብሔር አንድያ ልጁን የላከበት ምክንያት ነው። ኢየሱስ ተወለደ ስንል በነገራችን ላይ ተላከም እያልን ያ ስለዚህ ስሙ ማርያም ያወጣችው ወይም ዮሴፍ ያወጣው አይደለም። ስሙ መለኮታዊ አጀንዳ ያለበት ስም ነው። ገብርኤል አምጪ ነው እንጂ አውጪ አይደለም። ስሙን ይዞ መጣ እንጂ ስሙን አላወጣለትም። እሱም ታዞ ስሙን አስተዋወቀ። እሱ በእግዚአብሔር ፊት የሚቆም ነው። በእግዚአብሔር ፊት የሚቆም ነው። ስሙን አመጣና ለሰው ልጅ አስተዋወቀ። ኢየሱስ ብላችሁ ትጠሩታላችሁ የሚል ነገር ተናገረ። ምክንያቱም ኢየሱስ የሚለው ስም ዝም ብሎ የመጠሪያ ስም ብቻ አይደለም፣ የተጾ ስም አይደለም አይደል? አሁን ሜሎስ ነው ስሜ፣ መለያ ነው፣ ሌላ ነገር አይደለም። ነገ ላይ ከፈለኩ ስሜን መቀየር እችላለሁ፣ በቃ መቀየር እችላለሁ፣ የተጾ ስም ስለሆነ፣ የመጠሪያ ስም ስለሆነ። ኢየሱስ ጋር ግን ስንመጣ የተጾ ስም ብቻ አይደለም፣ መጠሪያም ነው፣ ግን መጠሪያም ብቻ አይደለም። ከማንነቱ ጋር የሚገናኝ ከመጣበት ዓላማ ጋር የሚገናኝ እነዚህ ነገሮችን ሁሉ የያዘ ስም ነው። መፈወሻ የሆነ ስም ነው። አዳኝ የሆነ ስም ነውና በተለይ እንዴት ነው ኢየሱስ የሚለውን ስም እንዴት መረዳት አለብን የሚለው ነገር ላይ ራሱ ትንሽ ብናወራ ደስ ይለኛል። ከፐርፐዙ አንፃር ማለት ነው። ከመጣበት ዓላማ ላይ የተወሰነ ነገር ብትለን። አሁን ትልቁ ችግር ምንድነው? ኢየሱስ የሚለው ስም በሰዓቱ በነበሩ ሰዎች መካከል ስሙ ብርቅ አይደለም። ብዙዎች የሚጠሩበት ስም ነው። በብዙዎች ዘንድ ታዋቂ የነበረ መቼስ ኢያሱ የሚል ስም ቀድሞት የመጣ ነው። ግን ጌታችን ኢየሱስ በነበረበትም ሰዓት እኮ ከሌሎች ኢየሱሶች ለመለየት እኮ የናዝሬቱ ኢየሱስ ብለው ነው አይደል አይደንቲፋይ የሚያደርጉት። የጌታችን የኢየሱስ ክርስቶስ ስም ግን አይደንቲፋይ ለማድረግ ብቻ አይደለም፣ የሚሽን ስቴትመንትም ያለው ነው። ሚሽንም ነው። አት ዘ ሴም ታይም ሚሽን ነው እየነገረን ያለው፣ ተልእኮ ነው። ምክንያቱም የስሙ ትርጉም ጌታ ያድናል ማለት ነው አይደለ? ኢየሱስ ማለት ጌታ ያድናል ማለት ነው። ስለዚህ አሁንም ቢሆን ስንረዳው ጌታችን አዳኛችን እንደሆነ ነው ማሰብ ያለብን። ለዚህ ነው የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው ሐሳብ የሚነግረን እኮ ምንድነው የሚለው? መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም። ስለዚህ ይሄንን ስም ስናስብ የጌታን ስም የሚጠራ ሁሉ እንደሚድን ማሰብ አለብን። ይሄንን ስናስብ የጌታችን የኢየሱስ ክርስቶስ ስም ለመዳናችን የሆነ ስም እንደሆነ እግዚአብሔር ልጁን በመላክ የጀመረውን የድህነትን መንገድ ያሳየበት እንደሆነ ሁሉ መረዳት አለብን። ስለዚህ ዝም ብለን መልአኩ ስላለ ብቻ ወይም ደግሞ ኢየሱስ የሚል ስያሜ ስለተሰጠው ብቻ አይደለም፣ ስሙ ተግባሩን የገለጠለት ስለሆነ ነው የተሰጠው። ከዛ አንፃር ማሰብ አለብን። በቃ ስሙ ሰዎች የሚድኑበት የዳንበት ስም ነውና ለዛ ነው ሐዋርያት ሥራ ምዕራፍ 4 ቅድም የጠቀስከው ላይ ሲታይ እኮ ከምዕራፍ 3 ጀምሮ ስናነብ ታሪኩን ያን ሰው የፈወሱት ሐዋርያቶቹ ናቸው አይደል? እነ ጴጥሮስ ናቸው። ሲታይ እኮ እንደዛ ነው የሚመስለው አይደል? ብርና ወርቅ የለንም ያለን እንሰጣለን አሉትና ተነሳሉት ማለት ነው። ግን የሚገርም እዛ ጋር የነበሩት ፈሪሳውያኖቹ ግን አውቋል እነሱ እንዳልሆኑ። በማን ስም በምን ስልጣን ነው ያደረጋችሁት ብሎ ጠይቋቸዋል። ማለት ከነሱ በላይ እንደሆነ ገብቷቸዋል። በማን ስልጣን በማን አውቶሪቲ ነው ያደረጋችሁት ሲባሉ እነሱም እኔ ጴጥሮስ በኔ ነው አላለም። ያለው አንድ ስም አለ ከሰማይ በታችና ለዛም ተገቢ የሆነ ስም ሌላ ማለት ተገቢ የሆነ ስም ነው፣ ደግሞም ህጋዊ የሆነ ስም ነው። ስለዚህ በዚህ ህጋዊ በሆነው ስም ነው እንግዲህ እኛም ዛሬ ላይ መጠቀም ያለብን። ከ2000 ዓመት በኋላ መተን እንኳን ከስም ሁሉ በላይ በቃ ስሙ ዛሬም ይሰራል። ማለት ኤክስፓየር ያደርግም ከ2000 ዓመትም በኋላ የሚሰራ ስም ነው። ወደፊትም እንግዲህ ካልመጣ የዛሬ 3000 4000 ዓመት የሚሰራ ስም ነው። ምክንያቱም አውቶሪቲን ያሳያል፣ ስልጣንን ያሳያል። ከማንነቱም ጋራ ደግሞ ወይም የመጣበትን ተልእኮ ደግሞ የሚያሳይ ስም ስለሆነ ማለት ነው። እንግዲህ የኢየሱስ ልደትን ስናነሳ እነዚህ ነገሮች አሉ። ከድነት ጋር ማንሳት እንችላለን። ልደቱ ደግሞ አምላክ በስጋ የተገለጠበት መሆኑን መረዳት አለብን። የተሰጠው ስያሜ ራሱ ዝም ብሎ በአጋጣሚ የመጣ ስያሜ አይደለም። ተልእኮን የያዘ የመጣበትን ደግሞ ኃላፊነትን የሚያሳይ ስም መሆኑን መዘንጋት የለብንም። በነገራችን ላይ እግዚአብሔር ስም ዝም ብሎ አያወጣም። በጣም መጽሐፍ ቅዱስ ላይም የእግዚአብሔርን የስም ማውጣት ታሪክ ከተመለከተን ስም ባወጣባቸው ስፍራ ሁሉ የሰዎችን ታሪክ ቀይሮበታል። ለምሳሌ አብርሃምን አብርሃም ሲለው የብዙዎች አባት እንዳለውም እኮ በእምነት እኮ ልጆቹ እንድንሆን የብዙዎች አባት አድርጎታል አይደለ?
ያዕቆብን እስራኤል ሲለው ልጆቹን ነገድ እስከ ማድረግ ድረስ የደረሰ የስም መለወጥ ሳውልን ጳውሎስ ያደርገው። ስለዚህ ስማቸውን በቀየረበት ቦታ ሁሉ ተግባራቸው ስማቸውን የሚገልጥላቸው እንዲሆን አድርጓቸዋል። ከነሱ ሁሉ በላይ ደግሞ የጌታችን የኢየሱስ ክርስቶስ ስም ደግሞ በዘላለማዊነት በቀጣይነት ለዘመናት ምን እያደረገን ያለው ማለት ነው? ሰዎችን ሁሉ እያዳነን ያለው። ስለዚህ ዛሬም ወደዚህ ይሄንን ስም የሚያከብር ወደዚህ ስም የሚመጣ በዚህ ስም መዳን ለሚፈልግ ሰው ሁሉ እግዚአብሔር ዛሬም ሰዎችን ሁሉ ይቀበላል በልጁ በኢየሱስ ስም። እሺ ሌላ ምን አነሳው ፖይንት ይኖራል ከዚህ ጋር በጣም ወሳኝ የሆነ ፖይንት ከጌታችን የኢየሱስ ልደት ጋር አብረን ልናነሳው የምንችለው በጣም ትልቁ ነገርና በጣም ቢታሰብበት ብዬ የማስበው ዮሐንስ የነገረን ጉዳይ አለ። በዮሐንስ ወንጌል ላይ እግዚአብሔርን ያየው አንድስ እንኳ የለም፣ ነገር ግን በቅፉ የነበረው አንድያ ልጁ ምዕራፍ 1 ቁጥር 14 አካባቢ ላይ እንደሱ አይነት ሐሳብ ያነሳልናል። እግዚአብሔርን ያየው አንድስ እንኳ የለም ማለት በቅፉ የነበረ አንድያ ልጁ ተረከው ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይሄ ቁጥር 18 ላይ ያለው ሐሳብ በዘመናት ውስጥ እግዚአብሔር ለፍጥረቱ ወይም ለሰው ልጆች ራሱን መግለጥ በጣም ፈልጓል እና በጣም በብዙ አይነት መንገድ እግዚአብሔር ራሱን ለመግለጥ የሄደባቸው መንገዶች ነበሩት። ለምሳሌ በኪዳናት ውስጥ እግዚአብሔር ራሱን ለማሳየት ሞክሯል። በኪዳናት ውስጥ ራሱን ሊገልጥ እግዚአብሔር ለሰው ልጆች ራሱን ለመግለጥ ሞክሯል፣ አሳይቷል። በዛ ውስጥ በቴዎፋኒ እግዚአብሔር ራሱን ለማሳየት ሞክሯል። በሕጉ በኩል እግዚአብሔር ስርዓቱንና ደንቡን ማንነቱን ሊገልጥ ሞክሯል። በነቢያት በኩል እግዚአብሔር አገዛዙን ፍቃዱንና ሐሳቡን ሊገልጥ ሞክሯል። አሁን ግን በዘመን ፍጻሜ እግዚአብሔርን ያየው አንድስ እንኳ የሌለው እርሱን ግን ለዘላለም ሲያየው ማለት ለዘላለም ፓስት ኢተርኒቲን ማለት ነው ወደ ኋላ ዘላለም እግዚአብሔርን ሲያይ የነበረ ልጁ ምን ብሎታል? ገልጦታል። ስለዚህ ዛሬም ቢሆን እግዚአብሔርን ያየ አንድስ እንኳ የለም። ዛሬም ቢሆን እግዚአብሔርን ማየት የሚፈልግ ሰው እግዚአብሔር እኔን ይገልጥልኛል ብሎ የላከውን ልጁን መቀበል አስፈላጊ። አለበለዚያ እግዚአብሔርን ማየት አይቻልም። በዘመናት ውስጥ መታወቅ የሚፈልግ አምላክ ነው ያለን። በጣም የሚገርመኝ እግዚአብሔር ባወቀው ልክ የምታከብረውና የምትፈራው የምትገዛለት አምላክ ነው። ሰይጣን ደግሞ እንድታውቀው አይፈልግም። ለዚህ ነው ሰዎችን ዲሲቭ የሚያደርገው አይደለ? የሚሸነግለው የሚያታልለው እኮ ለዚህ ነው። ለምክንያቱም ባወቀው ልክ ምን ታደርገዋለህ? ትንቀዋለህ፣ አትቀበለውም፣ አትገዛለትም፣ ብዙ ነገር ይፈጠራል። ስለዚህ እንድታውቀው አይፈልግም። ስለዚህ በዘመናት ውስጥ እግዚአብሔር ምን ማድረግ ፈልጓል? መታወቅም ፈልጓል። አሁን ግን እግዚአብሔር እኔን በደንብ ይገልጠኛል ብሎ የላከው አንድ ልጅ አለው። ብንችል ቆላስይስ ምዕራፍ 1 ላይ ብናየው ደስ ይለኛል። ቆላስይስ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል፣ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል። ስለዚህ የዚህ የማይታይ አምላክ ምንድነው ነው ይላል? ምሳሌ ነው ማለት ኤግዛክት መልኩ ነው ማለት ነው። ይሄ ቀጥታ የሚገናኘው ሐሳብ ፊልጵስዩስ ላይ ካለው ሐሳብ ጋር ነው። ፊልጵስዩስ ላይ እርሱ ግን በእግዚአብሔር መልክ ሲኖር ሳለ የሚለው ሐሳብ መልክ የሚለው ሐሳብ ቀጥታ ትርጉሙ ምን ማለት ነው? የመለኮትን ሙሉ ባህሪ የሚያሟላ ራሱ እግዚአብሔር የሆነ ማለት ነው። ስለዚህ የሆነ ሪፍሌክሽን አይደለም፣ የሆነ የሚመሳሰል መልክ ያለው ማለት አይደለም። እግዚአብሔር ነው ማለት ነው። ራሱ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር አብን ማየት የሚፈልግ ሰው ማንን ማየት አለበት? እግዚአብሔር ወልድን ማየት አለበት። ስለዚህ እግዚአብሔር ወልድን በማየት ውስጥ ነው ማንን የምናየው? እግዚአብሔርን አብን ምናየው ማየት የምንችለው። ለዚህ ነው እኔን ያየ እኮ ማንን አይቷል አለ? አብን አይቷል። ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ ሲጠይቀው ባነበው እንደውም ጥሩ ነው። በእኔ በቀር ወደ አብ የሚመጣ የለም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ አይታችሁትም አላለው። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል በማለት ይናገራል። ስለዚህ አንዱ የመጣበት ምክንያቱ ምንድነው ካለን፣ የተወለደበት ምክንያቱ ምንድነው፣ ስጋ የሆነበት ምክንያቱ ምን ካለን፣ አብን ሊያስተዋውቀን አብን ሊያሳየን የአብ
ኤግዛክት መልክ ማን ላይ ያለ? ልጁ ላይ ያለ። ስለዚህ በጣም ብዙ ጊዜ ሚስ አንደርስታንድ ሲደረጋ ያለው የአብ መልክ ነው ያለው እንጂ እንደ አብ እግዚአብሔር አይደለም የሚሉ ሰዎች ገጥመው ከሆነ አላውቅም። በጣም እንደዛ አይነት አስተምሮ ያላቸው ሰዎች አሉና እርሱ እግዚአብሔር ነው። አሜን። እንደ ኢየሱስ እግዚአብሔርን ማብራራት የሚችል የለም። ለዚህ ነው ሕግም ነቢያትም ሊያብራሩለት ስላልቻሉ እግዚአብሔር እንደዚህ ያለ የምወደው ልጄ እርሱ ነው፣ እርሱን ስሙልኝ ብሏል። ኢየሱስን ስሙለት። ልጁን የላከው አብ መታወቅ ስለፈለገ። በጣም ድንቅ ሚስጥር ነው። እንግዲህ ጌታችን ኢየሱስ ክርስቶስ በስጋ ከመጣ ወይም ቃል ስጋ ከሆነ በኋላ አንዱ የዚህ ልደት ዓላማው ምንድነው ከተባለ እግዚአብሔርን ማስተዋወቅ ነው። ምክንያቱም ሰዎች ዕብራውያን ምዕራፍ 1 ላይ የሚናገረው ነገር አለ አይደል? እግዚአብሔር በብዙ አይነት ጎዳና በልዩ መንገድ ለአባቶቻችን በነቢያት ተናግሮ ነበር ካለ በኋላ ሁሉን ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላልና በፊት እግዚአብሔር በተለያየ መንገድ ለመናገር ሞክሯል፣ ራሱን ለማስተዋወቅ ሞክሯል። ግን መጨረሻ ላይ በገዛ ልጁ አማካይነት ራሱን አብራርቷል ማለት ነው በደንብ። እና ዛሬ ላይ ኢየሱስን ልደት ስታስቡ ከእግዚአብሔር ጋር ያላችሁ ህብረት ምን ይመስላል? እግዚአብሔርን ታውቁታላችሁ ወይ የሚለው ነገር ሊሰመርበት ያስፈልጋል። እንደውም እንደማጠቃለያ ሐሳብ ብታነሳና ብንጨርስ ጥሩ ነው። ለማጠቃለያ ይሄን ያልካልን መቼስ ስለ ውልደቱ ስናነሳ ብዙ ነገር ነው የምናነሳው። ምክንያቱም ብዙ ነገር የሚያደርገው መቼስ እንደማናችንም መወለድ ተወለደ ብቻ አይደለም። ኢየሱስ ከጥንት የነበረው ሰው ሆነ ነው። የዘላለም አምላክ ሰው ሆነ ነው። ይሄ በጣም በጣም ለአእምሯችን ከባድ ነው። በዘመናት ውስጥ የሸመገለው እግዚአብሔር ሰው ሆነ ማለት በጣም ከባድ ነው። እንደው ዝም ብለን የሆነ ቀን ተሰብስበን ዶሮና በግ በልተን የምናሳልፈው ጉዳይ አይደለም። ከህይወታችን ውስጥ ሊላቀቅና ሊወጣ የማይገባ ሊጣበቅ የሚገባ ጉዳይ ነው። የልደቱ ጉዳይ የሆነ ቀን ብቻ አክብረህ የምትዋል ዕለት ዕለት በእኔ ምክንያት እግዚአብሔር ሰው ሆኗል። ክብሩን ትቶ መጥቷል። እኔን ብሎ መጥቷል። የሆነ ሰው እንኳን ከሆነ ቦታ እኮ እኛም ብሎ ሲመጣ እኮ ቫልዩ እንሰጣለን። አምላክነቱ ጌትነቱ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር እግዚአብሔር እኔን ብሎ መጥቷል፣ ሰው ሆኗል። ይህንን ስናነሳ ብዙ ነገሮች ለምን መጣ? ህይወት እንዲሆንልኝ፣ ደግሞ ምን እንዲበዛልኝ፣ በጨለማ ውስጥ ለነበርኩት ለኔ ብርሃን ሊሆንልኝ ብዙ ነገሮችን ማንሳት እንችላለን። የማያልቅ ነው። በዚህ አጭር ቪዲዮ ውስጥ ግን ማስተላለፍ የምፈልገው ነገር እኔ ኢየሱስ ሰው ሆኖ የመጣበት ምክንያቱ እኛንን መነሻችን ላይ እንደተናገርነው ሁላችን የኃጢአት ታማሚዎች ነን። ኃጢአት የሚባል በሽታ የነበረብን ነን። ለዚህም መድኃኒት ተወልዶልናል። ዛሬ እኔም እንደ መልአኩ የምስራች እላችኋለሁ፣ መድኃኒት ተልኮላችኋል። ይህንን መድኃኒት ተቀበሉ። አሜን አሜን። ተሱ ጸጋ ይብዛልን ስለመጣ ይህን ደግሞ ድንቅ ሚስጥርን ደግሞ ስላካፈልከን ጸጋ ይብዛልን ማለት ፈልጋለሁ። አሜን። እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ልደት ዓላማ ምን ይመስላል የሚሉትን ሐሳቦችን በጣም በአጭሩ ለማንሳት ሞክረናል። አንድ ጥቅስ ላንብብላችሁና የተነሳንበትን መርሃ ግብራችንን እንጨርሳለን። የማቴዎስ ወንጌል ምዕራፍ 1 ላይ እንደምታውቁት አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ይልና ብዙ ውልደትን ይነግረናል። ይህን ከነገረን በኋላ ቁጥር 18 ላይ የኢየሱስ ክርስቶስ ልደት እንዲህ ነበር ይለናል። እንግዲህ ብዙ ሰዎችን ከላይ ደርድሯል፣ ግን ኢየሱስ ጋር ሲመጣ የኢየሱስ ልደት እንዲህ ነበር ይለናል። ምክንያቱም የኢየሱስ ልደት ከሌሎቹ በጣም የተለየ ስለሆነ አብርሃም ይስሐቅን ቢወልድ በምን አይነት መንገድ እንደወለደው እናውቃለን አይደል? ወንድና ሴት ግንኙነት አድርጎ ነው። ከላይ ጀምሮ እስከ ታች ድረስ ያሉትን ሁሉ ብናይ በተመሳሳይ ሂደት ነው የተወለዱት ማለት ነው። ኢየሱስ ጋር ግን ሲመጣ ጸሐፊው ምንድነው የሚለን? የኢየሱስ ክርስቶስ ልደት እንዲህ ነበር። እንዴት ነበር? እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይለናል። ስለዚህ የእሱ ልደት ብቻ ልዩ ነው። ሁላችንም ሰዓት፣ ጊዜ፣ ወር፣ ዓመተ ምሕረት መድበን አልተወለድንም። ኢየሱስ ብቻ የሚወለድበትን ጊዜ፣ ወቅቱን፣ ሰዓቱን፣ ቦታውን ማን ራሱን እንደምትወልደው መርጦ ጨርሶ ነው የተወለደውና የኢየሱስ ልደት እውነት ይለያል። በዚህ አይነት መንገድ ደግሞ የሚለይ ከሆነ እኛ ደግሞ ከዚህ ልዩ ከሆነ ጌታ ጋራ ተስማምተን እሱን በመቀበል እሱን አምነን ከእርሱ ጋር ደግሞ ያለንን ህይወት በትክክለኛው መንገድ አድርገን እንድናሳልፍ ጥሪያችንን እናቀርባለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን።